ለውጥ ለማምጣት እንቅፋት ይሆናል። የት እንዳለን የምናውቀው አንድ ማንን የሚለውን በትክክል ከመለስን ምን እንደምንፈልግ ግልጽ ይሆንልናል። ምን እንደምንፈልግ ግልጽ ከሆነልን የት ነው ያለነው የሚለው በትክክል መለየት እንችላለን። በትክክል የት እንዳለን ከለየን ካለንበት ተነስተን እንዴት የምንፈልገው ቦታ እንሄዳለን የሚለው ግልጽ ይልልናል ማለት ነው። አንዳንድ ጊዜ ድሮ ከነበርንበት አህዋል ካነጻጸርን ሁሉ ጊዜ ድሮና ዘንድሮ ከተነጻጸሩ ውጤቱ ምንድነው? አልহামዱሊላህ ነው። ድሮና ዘንድሮ ከተነጻጸሩ አልহামዱሊላህ ነው። ነገር ግን ሌሎች ካገኙት አንፃር እኛ ያገኘነው ምን ይመስላል ብለን ካነጻጸር ኢና ሊላሂ ወኢና ኢለይሂ ራጂዑን ሊሆን ይችላል። ከቁጥራችን ብዛት አንፃር ያለንበት ምን ይመስላል ያገኘነው ስንልም ኢና ሊላሂ ወኢና ኢለይሂ ራጂዑን ይሆናል። ከእቅዳችን መሰረት ስንት ፐርሰንት አሳክተናል ብለንም ካነጻጸር ኢና ሊላሂ ወኢና ኢለይሂ ራጂዑን ሊሆን ይችላል። ነገር ግን ድሮ ብለን በቁጥር ሳንል የዛሬ ዓመት ወይ 2 ዓመት ሳንል ዝም ብሎ ድሮ ብለን ጅምላ ካደረግን እርግጠኛ ሆኖ ሁሉ ጊዜ አልহামዱሊላህ ደግሞ ያስተኛል። ለምን? ውስጡ በትክክል ሳንመዝን ስላለን ነው። አንበል አይደለም አልহামዱሊላህ ምንለው እንዲጨመርልን ነው። ራሱ አልহামዱሊላህ የትበሉ የተባለው ምንድነው? ለኢንሸከርቱም ላዚደነኩም ካመሰገናችሁ ጨምራለሁ እንዲጨመር ነው እሱ ምንለው። ይሄንን ግን የምናነጻጽርበት ሁኔታ እንተና ሶስተኛው ፖይንት የት ነው ያለነው የሚለውን መለየት ነው ብለናል። አራተኛው ደግሞ ያለሁበትን ካወቅኩኝ እንደ ጀማዓ የት ነው ያለነው፣ እንደ ጀማዓ ምንድነው የምንፈልገው፣ እንደ ጀማዓ እኛ ማንን እየጠየቃችሁ ማንን እኛ ምንድነው የምንፈልገው፣ የት ጋር ያለነው። አራተኛው ካለንበት ተነስተን መድረስ የምንፈልግበት ቦታ እንዴት እንሂድ። እዚህ ጋር ብዙ ጊዜ ኺላፍ ነው። አንዱ ጀማዓ በዚህ መንገድ ይላል፣ ሌላኛው ድርጅት በዚህ ይላል፣ የሆነ ሸኽ በዛኛው ይላል፣ ይሄኛው በዛ ይላል። ከዛ መጨረሻ ላይ ኺላፍ ተፈጠረ። ምንድነው ስንል ሁሉም እንዴት እንሂድ፣ ከዚህ ተነስተን እንዴት እዛ እንሂድ። ብዙ ጊዜ ችግሮች የሚፈጠሩት መጀመሪያ ማንን ብለን ተህዲድ አድርገን ራሳችንን በደንብ ባያን ካላረግን ምንፈልገው ነገር ይለያያል። ምንፈልገው ማንን ለሚለው ጥያቄ የምንሰጠው መልስ ከተለያየ ማንን የሚለው መልስ ከተለያየ ምንድነው የምንፈልገው የሚለው ይለያያል። ምንድነው የምንፈልገው የሚለው ከተለያየ ዛሬ ያለንበት ዋቂ ምን ይመስላል የሚለው ይለያያል። ዛሬ ያለንበት ዋቂም ተሰወራቶቻችን ስለሚለያዩ ከተለያየ እንዴት ከዚህ ተነስተን እዛ እንሂድ የሚለው ይለያል። አንዳንዴ ዝም ብለን ሰው ተከትለን መንገድ እንስታለን። አንድ ሾፌር ነበር አሉ። ሾፌሩ 60 ሰው የሚይዘውን አውቶቡስ እየነዳ ነው። ሰውየው መንገድ እየነዳ እያለ መንገድ መሳቱን ተሰማውና መንገድ ስቻለው ልክ አይደለም ብሎ ዞር ብሎ ሲያይ ተሳፋሪዎች ሁሉም ወሬ ይዘዋል። ማንም መንገድ ስተሃል አላለው። አይ ብሳሳት ይሄ ሁሉ ሰው ዝም አይለኝም ማለትና በእንዳቱን ቀጠለ። ከዛ እነሱ ወሬያቸውን ጨረሱና በነፍስ ወከፍ ማሰብ ጀመሩ። መንገዱ ልክ ነው ወይስ ልክ አይደለም ብለው። ማንም ስምን አውጥተው ልክ ነን ወይስ ልክ አይደለም ብሎ አይጠይቅም፣ በውስጡ ግን ያስባል። ከዛ ምን አለ ያዩ ሹፌሩን ሲያዩ በኮንፊደንስ እየነዳ ነው። እንደዚህማ በኮንፊደንስ የሚነዳው መንገዱን ቢያውቅ ነው አሉና እነሱን ትተው ዝም አሉ። ሹፌሩ እነሱን አይቶ መንገድ ሳተ፣ እነሱም ሹፌሩን አይተው መንገድ ሳቱ። ተያይዞ መጥፋት አለ። በጀማዓም ይሁን በድርጅትም ይሁን በስራም ሁኔታ የሆነ ሰው እያየን ለምን እንደሚያደርግ ሳናውቅ ድርጊትን አይተን ስንከተል መንገድ ልንስት እንችላለን። አራተኛው ይሄ ነው። ካለንበት ተነስተን እንዴት የምንፈልገው ቦታ እንደርሳለን። መነሻው ይታወቃል፣ መድረሻው ይታወቃል። አምስተኛው እየተሳካልን መሆኑ እየቀረብን መሆኑ ማሳያ ምልክቱ ምንድነው?
እየተሳካልን ነው ጥሩ ነው ያለነው ስንልም ጥሩ አይደለንም ስንልም ሚዛኑ ምንድነው በምን ሚዛን ላይ አስቀምጠን ነው ማሻአላ ጥሩ ነው ያለው ስንል ስሜት ነው መለኪያ ያለው ወይስ ይህንን ተቃርበናል ስንል ምልክቱ ምንድነው እነዚህን አምስቱን ነገሮች መለየት ለስኬታማ ህይወት በጣም ወሳኝ ናቸው ይህንን ግልጽ ማድረግ ካልተቻለ ኮንፊውዥን ይቀጥላል ማለት ነው ብዥታዎች ይቀጥላሉ ማለት ነው እነዚህን አምስቱን ከለካን በኋላ ስኬት የሚባለው ነገር በሌላ መልኩ ደግሞ ዝም ብሎ አቨሬጅ ነገር ማግኘት አይደለም አማካይ ነገር ማግኘት አይደለም ስራ ይፈልጋል መብለጥ ይፈልጋል በልጦ መገኘት ይፈልጋል አላህ Subhanahu Wa Ta'ala ሙስሊሞችን ሙእሚኖችን ስራ ስሩ ሲላቸው ብዙዎቻችን ዘንድ የተዘነጋው ብዙ ስራ ለመስራት እንሞክራለን እንፈልጋለን ነገር ግን የኳሊቲ ጉዳይ የጥራት ጉዳይ ቦታ አላገኘም በትክክል ሙስሊሞች ዘንድ እስላም ለኢትቃን በልጦ ለመገኘት ትልቅ ቦታ እየሰጠ ሙስሊሞች ጋር ግን ክፍተት አለ አፈጻጸማችን የግብር ይውጣ እንደ ነገሩ ነው እንጂ የእውነት የምር በልጠን እንድንገኝ የሚያደርግ ሆኖ አልተገኘም ለምሳሌ አላህ Subhanahu Wa Ta'ala ምን ይላል تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا نكسنا بأجو يهونه الله شروطاو سفاي السوء بهلم نجر لا يشايد الله مالت الذي خلق الموت موت يفترونه والحياة هيوتنم يفترونه لمن ليبلوكم ليفتناكم من دنو فتناو أيكم أحسن عملا ما ننياچو أحسن هنا እጅግ በልጦ የተገኘ ስራ ማን ነው የሚሰራው የሚለው ለመለየት ፈተናው ምንድነው በልጦ በኳሊቲ አህሰን ስራ መስራት ነው ሐሰን አይደለም አላህ የሚለው አህሰን ነው የሚለው አህሰን ሱፐርላቲቭ ፎርም ነው በእንግሊዘኛ ጉድ እንላለን ከዛ ከፍ ሲል ደግሞ ቤተር እንላለን ከፍ ሲል ደግሞ ቤስት እንላለን አህሰን የሚባለው ቤስት ማለት ነው በልጦ የተገኘው ማለት ነው እሱን ነው የፈለገው አላህ ማን ነው ከናንተ ውስጥ በልጦ እጅግ ምርጥ የሆነው ስራ የሰራው የሚለውን ለማየት ይሄንን አይኩም አህሰኑ አመላ በህይወታችን ውስጥ በእያንዳንዱ ነገር ውስጥ ካልገባ በስተቀር ስኬታማ መሆን አልችልም በልጬ መገኘት የሚለው መኖር አለበት ይሄን ብቻ ሳይሆን ፈነንዙር ከይፈ ተአመሉን አላህ እድል የሚሰጠን አጋጣሚ የሚሰጠን እንዴት እንደምትሰሩ ለማየት ያሰራር ሁኔታው ከፊያው ራሱ የሚታይ ነገር ነው አላህ ምርጥ ስራ እጅግ ቤስት ስራ ስሩ ብቻ ሳይሆን አሰራሩን ማየት ይፈልጋል አሁን ችግሩ የሆነው ምንድነው አላህ ምን ይላል ኦሊማሉ ስሩ ይላል በላቸው ስሩ ምን فسيرى الله عملكم الله ስራችሁን ያያል ورسوله መልእክተኛው ያያሉ والمؤمنون ሙእሚኖቹ ያያሉ ስንት ናቸው ሶስት ሌቭል ነው ያለው አላህ ነብዩ ሰለላሁ ዐለይሂ ወሰለም እና ሙእሚኖች ቅድም ብለናል እዛው ጊዜ አልኢዘቱ ሊላህ ወለረሱሊሂ ወለልሙእሚን ሶስት ሌቭሎች አሉ እነዚህ ሶስት ሌቭሎች ጋር ስንመጣ የምንሰራው ስራ በመጀመሪያ አላህ ያያል ውስጣችንንም ቀልባችንንም ያያል ኢነላህ በሲሩ ቢልኢባድ ተመልካች ነው ኸቢሩ ጥልቅ አዋቂ እንደገና ተቆጣጣሪ እንደዚህ ያለ በትክክል እንዴት እንደሚያይ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የሳቸው መንገድ ተከትለን በሳቸው መንገድ ላይ እሳቸው እንደሚፈልጉት አድርጎ መስራትም አንዱ በህይወት ያለው ስራችንን ያዩ ነበር አሁን በሳቸው ሱና መንገድ ይሄድን ነው ወይ እሳቸው የሚያስደስት ነው ወይ የሚለው ሶስተኛው ደግሞ ሙእሚኖች ናቸው
አሁን ችግሩ ምን ሆነ? አላህ እናንተ ስሩ እንዴት እንደምትሰሩ ማየት ፈልጋለሁ። እኛ ደግሞ ምን አለ? ግመሏን አስረህ በአላህ ተወከል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጨርሶ መወከል ነው። ይሄን ሳናደርግ ትተን እንወከላለን። እዚህ ጋር ያለው ምንድነው? ሚናችንን ጨርሰን የማድረግ ጉዳይ። ይህንን ባለማድረጋችን በተገቢው መልኩ ሳንወጣ ቁጭ ብለን ምን እንላለን? ያ ረቢ የሙስሊሙን ችግር ቅረፈው፣ የጀማዓችንን ችግር ቅረፈው። ከዛስ እናንተ ምን አረጋችሁ? መጀመሪያ ግመሉን ሰሩ፣ ከዛ በኋላ ተወኩል አርጉ ነው። ይህን ያለማድረጋችን ሁኔታ የሚፈጥረው ነገር አለና በትክክል ማየት ይገባናል። ወደ ኦሮምኛ መለሳለሁ። አኩማ አማፋን አማራቲን ካሳቱረቲ ሙስሊሞኒ አከ ጀሪ ሰሙ ጀራ ፈየደመኑ ረቢኒ በርባድ ቁርአን ከሰቲ እረደዴቢኤ ሙስሊሞኒ ሰሙ ጀራ ፈየደሙ ቀቡ ከንጀዱ ከና ገዲ ጭምሴ ቁርአንን እትማ ሂሙ ቆፋሚት ሰበቡምቲ ቁርአን ረቢ ቡኤፊ እርገምኒ ቁርአና ተኮ ኡመኒ ሙስሊማ ከን ያዱ ጎቹዳ ሊየደበሩ አያቲሂ አያ ቁርአና አከ ጀሪ ስሪት እንተለኒ ሁበተን ጎቹዳ ፊ ካዩም ከንቲን ቁርአን ዱፌፍ ከነ ቆፋሚት እርገማ ረቢ ሰለላሁ ዐለይሂ ወሰለም سبب إنسان إتين إرجمني في القرآن إنسان رتبوا إنسان كان يبسل مالني وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون قرآن رتبوا فني قرآن بوفني كان أكات جرائب ستوف سبب نمو أت جرائب ستوفي أك جريادنو وأنك جلمو لافي ولعلهم يتفكرون أمني سمو فيدمي نيادا جدمي كجلما ካዮን ሳማኒኒ ኡመኒ አከሰሙ ነመፈየደሜ ሰሙዳ ያዱ ጎቹዳ ከነ ቆፋሚት ረቢን ቁርአን ከሰተማል እርገማ ረቢ ሰለላሁ ዐለይሂ ወሰለም ቁል ኢንማ አዒዱኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ثم تتفكرون واتكتي قفن سنغافدا جدي امتت هيميجا وسيان زنيام توكو واتقوا فمالني أن تقوموا لله ربي جلاتي أبدا ما لغتشودا نمل متعاتي توكو استعاتي أبدا ما لغتشودا ثم تتفكرون أجنبونا أكياد دلولا سبب نساء أمتك واتقوا بربادا جدي وسيان نود أمامي سمو كيسم فيدما كنافو